አታሳልፉ መልእክት አለኝ። እግዚአብሔር አምላክ እንዲህ ብሎኛል። ጭንገፋ በሕይወታችሁ ምዕራፍ በቃለኝ መጽሐፍ ቅዱስ ሲናገር በሁለተኛ ነገሥት ምዕራፍ 2 ከቁጥር 21 ላይ ሲናገር ከዚያም በኋላ ሞትና ጭንገፋ አይሆንበትም አለ ይላል። በናዝሬቱ በኢየሱስ በሕይወታችሁ ላይ አምናችሁ የምትቀበሉ ወንድሞቼ ላውጅባችሁ ከዚህ ሰዓት ጀምሮ ከሕይወታችሁ ምዕራፍ ጭንገፋ በቃለኝ። በስራችሁ፣ በቢዝነሳችሁ፣ በትምህርታችሁ እንዲያም ደግሞ በአገልግሎታችሁ፣ በቤተሰቦቻችሁ ብዙ ጭንገፋ በዝቶባችሁ እያለቀሳችሁና እየተንከራተታችሁ ያላችሁ ወንድሞቼ እግዚአብሔር አምላክ እንደዚህ አለኝ። ከዚህ ሰዓት ጀምሮ ጭንገፋ በሕይወታችሁ ላይ በቃለኝ። በናዝሬቱ በኢየሱስ ስም ሰርታችሁ ደክማችሁ ወደ ክብራችሁ ወደ ስኬታችሁ እንዳትደርሱ ጭንገፋ በዝቶባችሁ እያለቀሳችሁ ያላችሁ ወንድሞቼ እግዚአብሔር አምላክ ጭንገፋ በሕይወታችሁ ላይ በቃለኝ። አባራስ ለበለከተነሞሳዲያ በናዝሬቱ በኢየሱስ ስም አምኖ ለሚቀበል ለአንድ ሰው መልእክት ሆኖለታል። ይህ ደግሞ ቪዲዮ ለብዙዎች እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት አድርጎ ወዳችኋለሁ። ሻሎም